ዋሽንግተን ዲሲ ውስጥ ያለው አየር ከወትሮ የተለየ ክብደት አለው። የዋይት ሀውስ ኮሪደሮች በዲፕሎማሲያዊ ፈገግታ ሳይሆን በሚያስፈራ የዝምታ ድባብ ተውጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቬኔዙዌላ ጎዳና ላይ መገኘት መደበኛ የጉብኝት ፕሮቶኮል አይደለም። ይሄ የጦርነት ምስክር ነው። ይሄ የመጨረሻ ማስጠንቀቂያ ደውል ነው። አሜሪካ ለጦርነት ዝግጁ ሆናለች። የጣቶቿ አሻራ በኒውክሌር ማስወንጨፊያ ቁልፍ ላይ አሳርፋለች። የጂኦፖለቲካ ካርታ በፍጥነት እና በአስፈሪ ሁኔታ ተቀይሯል። ባለፉት 2 ዓመታት ውስጥ የነበረው ቀዝቃዛ ጦርነት አሁን ወደ ጋለ እሳትነት ተቀይሯል። ዓለም በሶስተኛ የዓለም ጦርነት ስጋት ውስጥ ጥሏታል። የዚህ ሁሉ መነሻና መድረሻ ደግሞ በመካከለኛው ምስራቅ ሰማይ ላይ የተደቀነው የኢራን የሚሳኤል ቴክኖሎጂ እና ይህንን ስጋት ለመቅረፍ አሜሪካና እስራኤል የወሰዱት የመጨረሻ አቋም ነው። የካቲት 11 በተለምዶ የኢራን አብዮት የሚከበርበት ቀን ነው። ነገር ግን በ2026 ይህ ቀን የክብረ በዓል ሳይሆን የፍልሚያ ቀን እየሆነ ነው። ቴሄራን ከምድር በታች ባሉ ምስጢራዊ ከተሞች ያከማቸቻቸውን በሺዎች የሚቆጠሩ ባለ ስኬድ እና ሃይፐርሶኒክ ሚሳኤሎች አሁን ወደ ማስወንጨፊያ መድረሻዋ ወጥቷል። እስራኤል በበኩሏ ሕልውናዬን ለማዳን ማንኛውም ዋጋ ከፍላለሁ በሚል መሪ ቃል ከአሜሪካ ጋር በመሆን የቅድመ መከላከያ ጥቃት ለመሰንዘር የሰዓታት ዕድሜ ብቻ ቀርቷታል። በዋሽንግተን እየተካሄደ ያለው ስብሰባ የዓለምን ዕጣ ፈንታ የሚወስን ነው። ኔታንያሁ ወደ ኦቫል ኦፊስ የገቡት ባዶ እጃቸውን አይደለም። በእሳቸው እጅ የያዙት ፋይል ኢራን የኒውክሌር ጦር መሳሪያ ለመታጠቅ የቀራትን ጊዜ ሳምንት ብቻ መሆኑን የሚያረጋግጥ የስለላ ሪፖርት ነው። ይህ ሪፖርት ነው እንግዲህ አሜሪካን ከእንቅልፏ ቀስቅሶ የጦርነት መርከቦች ወደ ፋርስ ባህረ ሰላጤ እንድታስጠጋ ያስገደዳት። የአሜሪካ የባህር ኃይል አውሮፕላን ተሸካሚ መርከቦች በዘመናዊ የኤሌክትሮኒክስ መከላከያና በአጥፊ ጀቶች ታጅቧል። የኢራን የባህር ዳርቻዎች ከበዋል። ይህ የኃይል ትርኢት ብቻ አይደለም። ይህ ለታሪካት ከባድ ውሳኔ ዝግጅት ነው። የአሜሪካ ወታደራዊ ዝግጅት ደረጃ ከዚህ በፊት ታይቶ ወደማይታወቅ ደረጃ ከፍ ብሏል። የፔንታጎን ስትራቴጂዎች ኢራን ያላትን የረጅም ርቀት ሚሳኤል አቅም አቅልለውት አልታዩም። በተለይ በቅርብ ጊዜ ኢራን ያሳየችው የቴክኖሎጂ ሽግግር ማለትም ከአየር መከላከያ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ሚሳኤሎች ማልማቷ የጦርነት መልክ ቀይሯል። እነዚህ ሚሳኤሎች ባህላዊ የአሜሪካንና የእስራኤልን የአየር መከላከያ ጃንጥላ ሰብረው የመግባት አቅም እንዳላቸው ይታመናል። ይሄ እውነታ ነው እንግዲህ አሜሪካን አሁን ካልመታት በኋላ እንጠፋለን ወደሚል ድምጽ ያደረሳት። እስራኤል በበኩሏ ይሄ የካቲት 11 ቀን እንደ የፍርድ ቀን ትመለከተዋለች። ጠቅላይ ሚኒስትር በዋሽንግተን የሚያደርጉት ንግግር በዲፕሎማሲ ቃላቶች የተሸከመ ሳይሆን ወታደራዊ እርምጃዎች ህጋዊ ለማድረግ የሚደረግ ሙከራ ነው። አይሮን ዶም እና ዴቪድ ስሊንግ የተሰኙ የእስራኤል መከላከያ ዘዴዎች ምንም እንኳን ውጤታማ ቢሆኑ በሺዎች የሚቆጠሩ ሚሳኤሎች በአንድ ጊዜ ሲዘንቡ መቋቋም ይሳናቸዋል። ስለሆነም እስራኤል የምትፈልገው ሚሳኤሎች ከመተኮሳቸው በፊት ገና በመሬት ውስጥ እያሉ ማውደም ነው። ይህ ደግሞ የሚቻለው የአሜሪካን ቦምቦችና ስትራቴጂ ቦምቦች ጣይ አውሮፕላን በመጠቀም ብቻ ነው። የዚህ ግጭት ስትራቴጂ ስሌት እጅግ ውስብስብ ነው። ኢራን በሊባኖስ፣ በየመን፣ በሶሪያና በኢራቅ ያሏት የውክልና ጦሮች በማንቀሳቀስ መላውን መካከለኛ ምስራቅ ወደ እሳት ቀለበትነት ለመቀየር ዝግጁ ነች። ከቴህራን የሚሰሙ ድምጾች የብረት ጥንካሬ አለው። የኢራን ወታደራዊ መሪዎች አሜሪካን ወይም እስራኤልን ማንኛውም አይነት ጥቃት ቢሰነዘር የሆርሙዝን ወሽመጥ በመዝጋት የዓለምን የነዳጅ አቅርቦት እንደሚያስተጓጉሉና በቴል አቪቭ በኃይል ላይ የእሳት ዝናብ እንደሚዘንብ ዝተዋል። ይህ ማስፈራሪያ በዋሽንግተን ጆሮ ዳባ ልበስ አልተባለም። ነገር ግን የአሜሪካ አስተዳደር ከኢራን የኒውክሌር ስጋት ጋር ሲነጻጸር ይህ የጦርነት ዋጋ ለመክፈል የተወሰነ ይመስላል። በዚህ የካቲት 11 ቀን 2026 ምሽት የሳተላይት ምስሎች እንደሚያሳዩት በኢራን በረሃዎች ውስጥ የሚገኙ የሚሳኤል ማስወንጨፊያ ጉድጓዶች ክዳኖች እየተከፈቱ ነው። መሬት ውስጥ የተደበቀው የሞት ማሽን ወደ ላይ እየወጣ ነው። በሌላ በኩል ደግሞ ከአሜሪካ ጦር መርከቦች ላይ የሚነሱ ኤፍ-35 እና ኤፍ-22 የጦር ጄቶች የራዳር እይታን እያታለሉ ወደ ኢራን የአየር ክፍል እየተጠጉ ነው። ይህ የድመትና ጨዋታ አብቅቷል። አሁን የኃይል ሚዛኑ የሚወሰን የቴክኖሎጂ የበላይነትና የውሳኔ ፍጥነት ነው። ጉዳዩ ወታደራዊ ብቻ አይደለም። የዚህ የጦርነት ኢኮኖሚና ፖለቲካዊ መዘዝ ዓለምን የሚያናውጥ ነው። ሩሲያና ቻይና የአሜሪካን እርምጃ በዝምታ እንደማይመለከቱ ግልጽ ነው። አስቀድሞ የተሰባበረው የዓለም ኢኮኖሚ የነዳጅ ዋጋ በሰማይ ላይ ሲወጣ እና የንግድ መስመሮች ሲዘጉ ሙሉ በሙሉ ሊሽመደመድ ይችላል። ዋሽንግተን ውስጥ ያሉ ውሳኔዎች ሰጪ ይህንን ያውቃሉ። ሆኖም ግን የኢራን ኒውክሌር ቦምብ ከኢኮኖሚ ውድቀት የከፋ ነው።
የሚለው እምነት በላያቸው ላይ ሰፍኗል። ቤንጃሚን ኔታንያሁ በዋይት ሀውስ ውስጥ ካርታዎች ዘርግተዋል። የኢራንን የኒውክሌር ማብለያ ጣቢያዎችና የሚሳኤል ፋብሪካዎች ለፕሬዝዳንቱ ሲያሳዩ ዓለማችን አንድ ነው። አሜሪካን ወደዚህ ጦርነት ሙሉ በሙሉ በማስገባት እስራኤልን ብቻዋን ይህንን ዘመቻ ማካሄድ እንደማትችል ግልጽ ነው። የርቀቱ ጉዳይ የሚያስፈልገው የቦምብ ብዛት እና ከጦርነቱ በኋላ የሚመጣውን ቀጠናዊ ነውጥ አሜሪካን ቀጥተኛ ተሳትፎ ግድ ይላል እና አሜሪካ ከረጅም ጊዜ ማመንታት በኋላ በ2026 ይህንን ኃላፊነት ለመውሰድ ወስናለች። የቴክኖሎጂ ገጽታ በዚህ ጦርነት ውስጥ ወሳኝ ሚና ይጫወታል። አርቲፊሻል ኢንተለጀንስ የሚያመራቸው ድሮኖች የጠላትን የአየር መከላከያ ስርዓት ለማዛባት የሚደረጉ የሳይበር ጥቃቶች እና በጠፈር ላይ የሚደረጉ የሳተላይት መስተጓጉሎች የዚህ ጦርነት የመጀመሪያ ምዕራፎች ይሆናሉ። ባህላዊ ጦርነት ከመጀመሩ በፊት በዲጂታል ዓለም ውስጥ የሚደረገው ጦርነት የኢራንን የመገናኛ እና የትዕዛዝ ሰንሰለት ለመበጣጠስ ያለውን ነው። ነገር ግን ኢራን ለዚህ ቀን ስትዘጋጅ ቆይታለች። የራሷን የውስጥ ኢንተርኔት መረብ በመዘርጋትና ወታደራዊ ግንኙነት ከመደበኛው መረብ በመነጠል ለሳይበር ጥቃት ያላትን ተጋላጭነት ለመቀነስ ሞክራለች። የዚህ ሁሉ ትርምስ መሃል ዋሽንግተን ዲሲ ውስጥ የሚደረገው ስምምነት የመጨረሻውን የጥይት ድምፅ የሚወስን ነው። ኔታንያሁ እና የአሜሪካው ፕሬዝዳንት የሚለዋውጡት የጨረፍታ መልእክት ለዓለም ሕዝብ ግልጽ ነው። የዲፕሎማሲ በሮች ተዘግተዋል። የተባበሩ መንግስታት ድርጅት የሰላም ጥሪዎች በጦር መሳሪያዎች ጩኸት ውስጥ ተውጠዋል። አውሮፓ በስጋት ተውጣለች። የአረብ ሀገራት ጦርነት ወደ ግዛታቸው ይዛመታል በሚል ፍርሃት የአየር ክልላቸውን ዘግተው ሁኔታውን በንቃት እየተከታተሉ ነው። የአሜሪካ ለጦርነት ዝግጁነት ሲባል በወታደር ኃይል ብቻ የሚገለጽ አይደለም። ይሄ የሚያሳየው የፖለቲካ ፈቃደኝነትን ነው፣ የስነ ልቦና ዝግጁነት እና በዓለም ትብብር የማሰባሰብ አቅምን ነው። በ2026 አሜሪካ ከኢራን የሚመነጨውን ስጋት ለመጨረሻ ጊዜ ለመቅረፍ ቆርጣለች የተነሳች ትመስላለች። ኢራን በበኩሏ ይህንን ጦርነት እንደ ቅዱስ መከላከያ በመመልከት እስከ መጨረሻው ጠብታ ደም ለመዋጋት ዝግጁነት አጠናቃለች። በሚሊዮን የሚቆጠሩ ሚሳኤሎች በተጠንቀቅ ቆመዋል። ጥያቄው አሁን ጦርነት ይነሳል ወይስ አይነሳም የሚለው አይደለም። ጥያቄው ጦርነት ሲጀመር ምን ያህል ጥፋት ያስከትላል የሚለው ነው። ኔታንያሁ ከዋሽንግተን ሲመለሱ ወይ እዚያ የሆነው ትዕዛዝ ሲሰጡ የመጀመሪያው ሚሳኤል ይተኮሳል። ያ ሚሳኤል ኢላማውን መብታቱ ብቻ ሳይሆን የዓለም የሰላም አውታር መበጣጠሱን አይቀርም። የኢራን ሚሳኤሎች ወደ እስራኤል እና ወደ አሜሪካ የጦር ሰፈሮች ሲዘገዘጉ የአሜሪካና የእስራኤል አውሮፕላኖች የኢራንን ሰማይ ሲሸፍኑ ዓለም በፍርሃት ትመለከታለች። ይህ ግጭት በሁለት ሀገራት መካከል የሚደረግ ሳይሆን በሁለቱ ርዕዮተ ዓለም በሁለተኛው ታሪካዊ ባላጋራዎች እና በዘመናዊ ቴክኖሎጂ የታገዘ በመሆኑ ሽኩቻ ነው።